ራእይ 6:5 ላይ ሶስተኛው ማተም በተፈታ ጊዜ ላይ ሶስተኛው እንስሳ ወጥቶ ሲሰማ አየሁ፣ እነሆ ግራጫ ፈረስ ወጣ፣ በእርሱ ላይ የተቀመጠው በእጁ ሚዛን የያዘ በአራቱም እንስሶች መካከል ድምፅ አንድ እርቦ ስንዴ በዲናር 3 እርቦ ገብስ በዲናር ዘይትና ወይንን አትጉዳ ሲል ሰማሁ ይላል። እነዚህ በሰባቱ ማኅተም ላይ ሲፈታ የወጡ መናፍስቶች ናቸው ማለት የወጡ የተገለጡ ናቸውና የሚናገረው ስለ ሶስተኛው ማኅተም ነው። ማኅተሙ ግን በተፈታ ጊዜ ምን ይዞ ነበር ይላል? በእጁ ሚዛንን ይዞ ነበር ይላል። እነዚህ መናፍስቶች ላይ መናፍስቶች ነው ታውቃላችሁ። የኑሮ ውድነትን በሀገር ላይ የሚዘሩ መናፍስቶች አሉ። በኢየሱስ ይመቱ። አሜን።